አምኖ መከዳት እንዴት ያማል! የጥበቡ ንጉስ ቴዲ አፍሮ አዲስ በለቀቀው አልበም ውስጥ ዳስጣል ወይም አንሳው በተሰኘው የሙዚቃ ስራው የኢትዮጵያን የልብ ትርታ ዳግም በሚያስገርም ሁኔታ ቀስቅሶታል። ይህ ዘፈን ተራ ዜማ ሳይሆን በውስጡ 3 ታላላቅ ምዕራፎችን የያዘ የሀገር ማንነት መዝገብ ነው። ዛሬ በዚህ ስራ ዙሪያ የተሰነዘሩትን ጥልቅ ፖለቲካዊ ትችቶችና የጥበብ ስራዎችን አንድ በአንድ እንፈታለን። ታዲያ እንደተለመደው ላይክ እና ሰብስክራይብ በማድረግ ቆይታችሁን ከኛ ጋር አድርጉ። ቴዲ ትንታኔውን የሚጀምረው በከባድ የሀዘን ድባብ ውስጥ ሆኖ ነው። ለካ እንዲህ ነው ማለቅ እያሉ ነዶ። እዚህ ጋር ቴዲ ማለቅ የሚለውን ቃል ሲጠቀም የሰው ልጅ አካላዊ ህልፈት ብቻ ሳይሆን የአንድን ትውልድ ወይም የማንነት መሸርሸርን ጭምር ነው። እያሉ ነዶ የሚለው አገላለጽ ደግሞ በውስጡ የሚብሰለሰል ድምጽ የሌለው ግን ደግሞ እንደ እሳት የሚያቃጥል ሰቆቃን ይገልጻል። ሀገር የሞተበት የት ያለቅሳል ሄዶ። ይህ ስንም የዘፈኑ ዋነኛ የህመም ማዕከል ነው። ብዙውን ጊዜ አንድ ሰው ሲሞት ሀገር ይወቅልኝ ተብሎ ለቅሶ ይደረሳል። መድረሻውም ሀገር ነች። ነገር ግን ራሷ ሀገር ስትሞት ግን የሚለቀስበት ቦታና መጠጊያ ይጠፋል። ይህ የፖለቲካዊ ትችት ብቻ ሳይሆን ከፍተኛ የስነ ልቦና መፈናቀልንም ያሳያል። ቴዲ አፍሮ በዚህ ስራው ለቅሶ የሚለቀስበት ቦታ ሲያጣ ምን ሊፈጠር እንደሚችል በስነ ጥበባዊ ወግ ከትቦታል። ባሳደግኝ ባደኩበት ባይተዋር ሆኜ የሚለው ደግሞ በገዛ መንደሩ እንደ እንግዳ የተቆጠረውና የመሸሸጊያ ያለህ የሚለው ትውልድ ስቃዩን በአደባባይ አውጥቶታል። የዚህ ዘፈን ሁለተኛው ክፍል የዝምታና የክህደትን ዋጋ የሚያሳይበት ነው። ታሪካዊ ጥንካሬያችንን በአክሱምና ላሊበላ ምሳሌነት ያነሳው ቴዲ ዛሬ ግን ያ በአለት ላይ የቆመው ህንፃ ምሰሶ መዘመሙንና ጣሪያው ማፍሰሱን እንዲህ ሲል በምሬት ይገልጻል። እዚህ ጋር ነው የዘፈኑ ዋነኛው ትችት የሚመጣው። አድምጡትማ። አባይ ለዘዴው ባፍ ይቀድማል፣ አምኖ መከዳት እንዴት ያማል። ወርቅ ያበደረ ደርሶት አለት እንዴት ይቻላል ዝም ማለት። ይህ በፕሮፓጋንዳ የታጀበውን አካሄድና ህዝቡ ለሰጠው ፍቅርና መስዋዕትነት የተመለሰለትን ጭካኔ በረቂቅ ቃላት የፈነቀለበት ክፍል ነው። ቀጠል አድርጎም አዲስ አበባ መሃል ገብተው ዳር ያቆሙን የሚለው መስመር ደግሞ ነባሩ የከተማው ነዋሪ እየተገፋና ውሳኔ አልባ የሆነ መምጣቱን የሚያሳይ የማህበራዊ ገጽታ ትችት ነው። ሌላኛውና ሶስተኛው የመጨረሻው ክፍል መነቃቃትና ትንሳኤን የሚያሳይ ነው። ዘፈኑ በለቅሶ አይጠናቀቅም። ቴዲ ዝምታም ለበግ አልበጃት 12 ሆና አንድ ነብር ፈጃት። ዝምታ ወርቅ ሳይሆን ጥፋት መሆኑን በማስገንዘብ ህዝቡ እንዲነቃ ጥሪ ያቀርባል። የኢትዮጵያ አርበኞች ክብር ባንዲራው ሲረገጥም ዝም ብሎ ማየቱ ጀግኖቹን ለሁለተኛ ጊዜ እንደመግደል መሆኑን ያስታውሰናል። በመጨረሻም ማንነቱን ሊተረጉሙለት ለሚፈልጉ አካላት እንዲህ ሲል አቅሙን ያሳያል። ወይዳንተ አትንገረኝ ማንነቷን፣ ምጣት ታስተምርም ልጅናቷን። ወይዳንተ ላንሳበት ባንዲራዬን፣ አረንጓዴ ቢጫ ቀዩን አርማዬን። ይህ የአሸናፊነትና የኩራት ድምጽ ነው። የወደቀውን የሐዘን ዳስ ጥሎ አረንጓዴ ቢጫ ቀይ አርማውን ከፍ አድርጎ በማንሳት የኢትዮጵያን ትንሣኤ
አውጆ ዘፈኑን ይቋጫል። ውድ ተመልካቾቻችን ይህ የቴዲ አፍሮ ስራ ለእናንተ ምን አይነት ስሜት ፈጠረባችሁ? ምሰሶው ዘመመ ሲል ምን ማለቱ ይመስላችኋል? አስተያየታችሁን ከስር አስፍሩልን። የዛሬው ቪዲዮ በዚህ ያበቃል። በቀጣይ እስክንገናኝ ድረስ ቸር ቆዩን።